ያን ቀን ዝናቡ ምን እንደነካው እንጃ ከጧት ጀምሮ ሲዘንበዋል። ኃይለኛ አይደለም፣ ዝግም ያለ አይደለም፣ ግን በስሱ ለስለስ እያለ ያለ ማቋረጥ ይዘንባል። እውነትም የሐምሌ ዝናብ። ገሊላ የባስ መጠበቂያ ውስጥ ወጨፎ እያበሰበሳት ቁጭ ብላለች። ወዴት መሄድ እንኳን እንዳለባት አታውቅም። ለምንም ነገር ግድ አጣለች። በትካዜ እጇ ላይ የያዘችውን ትንሽዬ ፖስታ የዝናቡ ወጨፎ እንዳያረጥበው እየተከላከለች ትዳብሰዋለች። እጇ እየተንቀጠቀጠ ነው። ጣቶቿ ዝለዋል። በዝናቡና በቅዝቃዜው ምክንያት ግን አልነበረም። ፖስታ ውስጥ ባለው ደብዳቤ ቃላት ክብደት እንጂ። ከወራት በፊት የጻፈችው ደብዳቤ ግን ለተቀባዩ ያልተላከ የባከነ ቃላት፣ የባከነ ደብዳቤ፣ ለናታን የተጻፈ ደብዳቤ። በሕይወቷ እስከ ጥግ ድረስ ላፈቀረችው ናታን፣ አሁን ደብዛውን ላጠፋባት ናታን፣ ዳግመኛ ላይመለስ ለሄደው ናታን የተጻፈ ቃላት፣ የተጻፈ ፍቅር፣ ናፍቆት፣ ንዴት፣ ቁጭት፣ ብሶት፣ ውስብስብ፣ ቅያሜ። በቃ 378 ቀን ሆነው አይኑን ካየችው፣ የመጨረሻው የመሄድ ውሳኔ ካወቀችው። ከጎራዴ ስለት ይልቅ አንጀቷን የቆረጣት ዝምታ ዝም ብሎ ሄደ። ከዝምታው በፊት ከመሄዱ በፊት ግን ግንባሯን ስሞ ቀስ ብሎ በጆሮዋ እንዲህ ብሎ አሾክሽኮላት ነበር። ገላዋ፣ ቶሎ እኮ ነው መመለስ የኔ ፍቅር፣ በእርግጥም እመጣለሁ። ገሊላ ቀይ ፊቷ በንዴት ፍም መሰለ። ኖ ናቲ፣ አትመጣም፣ አትዋሽ አለችው ተስፋ በመቁረጥ ስሜት። ሰዎች ሁሉ እንደዚህ ብለው ይሄዳሉ፣ ግን በፍጹም አይመለስም። እንባዋ ዱብ ዱብ አለ። እንባዋን ላለማየት ናታን ጀርባውን ሰጥቷት ሄደ። እመጣለሁ ብሎ ግን ናታን ቃሉን አጠፈ፣ አልተመለሰም። ገሊላ ልክ ነበረች፣ ግን ልክነቷን እስከ ዛሬ ቀን ድረስ፣ እስከዚህ ቀን ድረስ ብቻ ነበር። ናታን ከተለያት ከአምና ጀምሮ በመቶዎች የሚቆጠሩ ደብዳቤ ጽፋለታለች። ደብዳቤዎቿ ለብቻ በትንሽዬ ሳጥን ውስጥ በቅብር አስቀምጠዋለች። እንባዋን፣ ንዴቷን፣ ቁጣዋን፣ ኑዛዜዋን፣ ይቅርታዋን፣ ፍቅሯን ሁሉ በሳጥን ውስጥ አጠራቅመዋለች። የተለዩትን ሰው በብርቱ ጨምሮ ጨማምሮ የማፍቀር ምዕራፍ ነበር እስከ ዛሬ ቀን ድረስ። በዝናቡ ዝላ፣ ጫማዋ በስብሶ፣ ልብሷ ርሶ እቤቷ ስትገባ ሩሜቷ ሊሊ እንግዳ እንደሚፈልጋት ነገረቻት። ማን ነው? እኔ በዚህ ሰዓት ማንንም የማረፍ ፍላጎት የለኝም ባክሽ አለቻት በግዴለሽነት። ሊሊ ቀስ ብላ በጆሮዋ ሄዳ የናታን ወንድም ነው ብላ አንሾካሾከችላት። ገሊላ ናታን የመጣ ያህል ልቧ መጣ። ደስታ ይሁን ምን በቃ ማታውቀው ስሜት ሰውነቷን ወረራት። የውስጧ ሙቀት የረጠበው ልብሷን አደረገው። ጆን፣ ገሊላ ከሊሊ ጋር በተከራዩት ቤት ሳሎን ውስጥ ኮስተር ብሎ ተቀምጦ አገኘችው። እጁ ላይ ደብዳቤ ይዟል። ሰላምታም ሳይሰጣት ደብዳቤውን እየሰጣት፣ ናታን ይህንን በእጁ ነበር ሊሰጥሽ ያሰበው አላት። ባለፈው ሳምንት መኝታ ቤቱን ስናጸዳ ነው ያገኘነው። ገሊላ ፖስታውን እየተቀበለች፣ ታዲያ ከዚህ ሁሉ ጊዜ በኋላ አሁን ምን ነው አላችሁ? እሱስ ምን ልሁን ነው የሚለው አለች ቅጭም ብላ። የናቷን ወንድም ጆሲ ፊቱ እንደተቋጠረ፣ አሁን የሰጠውሽ ምክንያት ናታን ስለሄደ ነው አላት። ግራ ገባት።
ቀድሞውንስ ታዲያ መቼ ነበር አለችው በንዴት። ገሊላ እኔ እያልኩሽ ያለሁት ናታን አርፏል። ሁሌም ሐሳቡ አንቺ ነበርሽ። ከዛሬ ነገ አግኝቶ ሊያወራሽ ነበር ምኞቱ፣ ግን አልሆነም። አዝናለሁ ገሊላ አላት። ጭው አለባት። ባለፈው ወር አረፈ። ልናድነው አልቻልም፣ አመለጠ። ማናችንም እንዴት ለአንቺ መንገር እንዳለብን ግራ ገብቶ ነው ዝም ያለሽ አላት። በቃ መጽናናቱን ስጥሽ ብሎም ጨመረላት። ጨለመባት። ለምን ያህል ጊዜ የናታንን ደብዳቤ እንዳነበበችው አላወቀችም። ጥዬሽ የሄድኩት የሰጠሽን ፍቅር፣ ክብርና እንክብካቤ ከአቅሜ በላይ ሆኖብኝ ነው። ገሉዬ፣ የኔ ሕይወት ጊዜ ያስፈልገኝ ነበር። ራሴን ለአንቺ እንዲመጥን አድርጌ መስራት ነበረብኝ። ምናልባትም ቆይቼም ቢሆን ደስታሽን አበላሽብሻለሁ። መረጋጋትሽን፣ ቅንነትሽን፣ የዋው ልብሽን አሳጣሻለሁ ብዬ ፈራሁ። አንቺ ለኔ በዛሽብኝ። ራሴን ሳየው ላንቺ ማልመጥን ሆኜ ተገኘኝ። ግን ሁሉም አንቺ የሌለሽበት ቀን ሲሆን ነበር ለኔ። ብዙ ደብዳቤዎችን ጽፌልሽ ነበር፣ ግን ይሄኛው እኔ ራሴው በእጄ ልሰጥሽ ቃል ገባሁ ለራሴ። ያላንቺ እንደማልችል፣ ሰው እንደማልሆን አውቄዋለሁ። በቀጣዩ ወር እመጣለሁ። እየጠበቅሽኝ እንደሆነ ልቤ ነግሮኛል። ስለ ዘገየው ይቅርታ። ዝንታለሜን እወድሻለሁ ናታን ይላል ደብዳቤው። እምቧን ቀስ እያለ ነበር፣ ዝም ያለ ቅዱስ እምባ። በባዶ ክፍሏ ውስጥ ለራሷ አንሾካሾከሽ። ጠብቄ ነበር እያንዳንዱን ቀን በተስፋ በናፍቆትና በፍቅር አለች። ሳምንታት አለፉ። ገሊላ ከማንም ጋር አታወራ። እንደውም ዝም ሆኗል ነገረ ስሯ። ቀኖቿን በአብዛኛው ለናታን የጻፈችውን ደብዳቤ በማንበብ ነው የምታሳልፈው። የሚወዳቸውን ሙዚቃዎች፣ በተለይ ለእሷ የጋበዛትን በመስማት የተላላኩትን የጽሑፍ የድምፅና የቪዲዮ መልእክቶችን በማየት አብሮ ፊልም ያዩበት ሲኒማ ቤት ብቻዋን በመሄድ የተዝናኑባቸው መናፈሻዎች፣ ካፌና ሬስቶራንቶች ብቻዋን በመሄድ የቅርብ ሰዎችን እየተጽናናች ከሐዘኗ እያገገመች እንደነበረ ነው ያሰቡት። ህመም፣ እሷ ግን ውስጧ እንክሽክሽ ብሏል። ለምንም ነገር አፒታይቷ ሞታል። የውሸት ፈገግታ ማስመሰል ሆኗል ስራዋ። አንድ ቀን ከሰዓት ወደ ቡኮርልድ መጽሐፍ ቤት ጎራ አለች። መጽናናት የሚል መጽሐፍ ፈልጋ ነበር አካሄዷ። ከመደርደሪያ መጽሐፉን ፈልጋ አገኘችው። ልክ መጽሐፉን ልታነሳው ስትል ግን በተመሳሳይ አጠገቧ የቆመ ሰው እጁን ከሷ እኩል ወደ መጽሐፉ ሰዶ ነበርና የሁለቱም እጅ መጽሐፉ ላይ አረፈ። ቀና ብላ አየችውና በትህትና ይቅርታ ጠየቀችው። ችግር የለውም፣ ምናልባት መጽሐፉ ለሁለታችንም እኩል አስፈልጎን ይሆናል ብሎ ፈገግ አለ። እንግዳ ሰው አልሆነባት። ፊቱና ተክለ ሰውነቱ ሳይሆን ፈገግታው ከጥንት ጀምሮ የምታውቀው ያህል ተሰማት። ረጋ ያለና ቅን ሰው ይመስላል። መጽሐፉን ለቆላት እጁን ለሰላምታ ዘረጋላት። ኤልያስ እባላለሁ። ፈገግታው በፈገግታ መለሰ። ገሊላ አለችው። መጽሐፉን ትቶላት ሄደ። መጽሐፍ መሸጫው ውስጥ እዛ ብቻ አልነበረ የገጠመኝ ግንኙነታቸው። ፓርክ ውስጥም ደግመው ተገናኙ። ፈገግቷ ሰጥቷት አለፈ። ከሳምንት በኋላ ታምር በሚመስል መልኩ እዛው ቡኮርልድ መጽሐፍ ቤት ውስጥ ለሶስተኛ ጊዜ ተገናኙ። እንደ ቀልድ ወሬ ጀመሩ። ግን ደግሞ ያለችበት የሐዘን ድባቴ አኮሳትሯታል።
ኤልያስ መደወል ጀመረ። እርጋታው ይገርማል። ጥያቄ አያበዛ፣ አይቸኩልም። እንደ ርግብ ላባ ልስልስ ያለ ሰው ነበር። አንድ ቀን እንዲህ አለችው፣ በጣም የምወደው ሰው በቅርብ ጊዜ ነው ያጣሁት። በተረጋጋ መንፈስ አስተዋላትና ወደ ሰማይ አንጋጦ እያየ አሁንም የበለጠ ልታፈቅሩ ይገባል አላት። ገሊላ ትክዝ ብላ አላውቅም፣ ደግሜ ሰው ማፍቀር የሚችል አይመስለኝም አለችው። ምላሹን ለማወቅ ፊቱን እያጠናች ትክ ብሎ አያትና አፍቅረሻል እኮ ፍቅር ነው ብለሽ ስም ለመስጠት ቸግሮሽ እንጂ አላት። ፈገግ አለ። ይህ ፈገግታ ግን ምን ጉር ነው አለች በወዷ። ወራቶች ነበሩ። ገሊላ ሳቋ መመለስ ጀመረ። በንዴት የታጀበ ሐዘን ያልሸፈነው ሳቅ፣ ቀስ እያለ እንደ ፈንሽ የሚፈካ ሳቅ። ልክ ክረምት አልፎ ጸደይ ሲፈካ አበቦች በመስካቸው እንደሚፈኩ ገሊላ መፍካት ጀምራ ነበር። የዚህ ሳቅ ምንጭ ደግሞ ኤልያስ። አንድ ቀን ገሊላ ለናታን የጻፈችለትን ደብዳቤ ኤልያስን አስነበበችው። በትኩረት አንብቦ ከጨረሰ በኋላ ሳቅ ተናነቀው። እንባውን መቆጣጠር አልቻለም። አለቀሰ። በሚያምር መልኩ ነበር የምትወጂው፣ ታድለሽ አላት። እጇን ሰዳ እጁን ያዘችው። አንገቷን ዘመም አርጋ ትከሻው ተደገፈችው። እፈራለሁ ብላ አንሾካሾከችለት። ኤልያስ እጇን ጠበቅ አርጎ ያዛትና እኔም እፈራለሁ፣ በቃ ከፈራንም አብረን እንፍራ። ገሊላ ራሷን መቆጣጠር አልቻለችም። ተንጠራርታ ጉንጩን ሳመችው። የኤልያስ ጭንብል ሲገለጥ አንድ እሑድ ቀን ኤልያስ ገሊላን ይዞ ሮርትሪ ወደ ደብረ ዘይት አቀና። ዱከምን አለፉ። አንድ ደስ የሚል መልክዓ ምድር ያለበት ጉብታ ጋር ሲደርሱ መኪናውን አቁሞ እዛ ጋር ጠብቂኝ፣ የማሳይሽ ነገር አለ አላት። እናም በእጁ አንድ አነስተኛ ሳጥን ይዞ ተከተላት። ወደ ጉብታው ሳጥኑን ሰጥቷት ወደዛ ከነፉ። እንደ ደረሰችም ከፈተችው። በጣም ብዙ ደብዳቤዎች ነበሩበት ሳጥኑ። ግራ ገባት። ምንድነው ኤላዋ አለች። ኤልያስ አይኗን እያየ ኑሮዬ እንግሊዝ ሀገር ነበር። አብሮ አደጌ ናታን በጥብቅ እፈልግሃለሁ ናልኝ ቶሎ አለና አዋክቦ ጠራኝ። ለረጅም ዓመት አልተለያየንም ነበርና ትእዛዙን ለመቀበል አልቻልኩም። እናም ማቄን ጨርቄን ሳልል መጣው። ናታን ወሬ ሁሉ ስላንቺ ነበር። እኔ አንድ ነገር ብሆን ይህን ደብዳቤ አንተ ስጥልኝ እና ደግሞ አደራ፣ ምስኪን ልብ ያላት ልጅ ናት፣ በቻልከው ሁሉ ደህንነቷን ተከታተልልኝ ብሎ ቃል አስገባኝ። ገሊላ ድጋሚ ፊቷ ቀላ። የእንባዋ ከረጢት ተፈታ። ለምን እስካሁን አልነገርከኝም ነበር ታዲያ አለችው። ትክዝ አለ። በዙሪያሽ ብቻ ነበር መሆን የፈለግኩት። እኔን በማየት በሱ ትዝታ እንድትጎጂ አልፈለግኩም። ጓደኛዬ እንደነበር ብታውቂ እመኚኝ፣ በዚህ ልክ መቅረብ አይደለም እኔን ማየት ትፈሪና ትሳቀቂ ነበር። ቀስ በቀስ በፍቅር መውደቅ፣ ከለላሽ መጽናናት መሆን ነበር የፈለግኩት። ይሳካልኝ ባላውቅም ለቅሷን ማቆም አልቻለችም። የደብዳቤው ሳጥን ወደ ልቧ አስጠግታ አቀፈችው። ጸጥታ ሰፈነ። እርግጠኛ ነኝ አንተን የላከልኝ እሱ ነው ናታን አለች። ኤልያስ እጇን አጥብቆ ይዞ ወይም
ፍቅር መቼም አይለቅም። አብሮሽ ለመቆየት የተሻለ መንገድ ፈልጎ ይሆናል። ፍቅር አሰራሩ ልዩ ነው ገሊ አላት። ከዓመታት በኋላ ከጋብቻ ቀናቸው ከአንድ ቀን በፊት ገሊላ ለናታን የጻፈችውን ደብዳቤ ከናታን ፊት አጠገብ አስቀመጠችው። አንተ የመጀመሪያውን የሕይወቴን የፍቅር ማዕበል ነበርክ። ኤልያስ ደግሞ ከማዕበል መረጋጊያ እስትንፋስ የሚያንገበግብ ያህል ልቤ በፍቅር ተንገብግቦ ነበር። ሁሌም በልቤ ትልቅ ቦታ አለ። ግን አሁን አውቃለሁ ፍቅር እንደማይሞት። ግን ደግሞ ይህንንም አውቃለሁ ፍቅር ራሱን ይቀይራል። ናታንዬ አመሰግናለሁ። ትተኸኝ ስለሄድክ ደግሜ በሌላ ሕይወት እንደማገኝ ተስፋ አድርጋለሁ። በመንፈስ እንኳን ደስ አለሽ የኔ ቆንጆ እንደምትለኝ ተስፋ አደርጋለሁ አለች። ደብዳቤው አበቃ። ከኤልያስ ጋር አብሮ በፍቅር አየር ላይ ሰፈኑ። አየሩ ላይ ፍቅር ሰፈነ።